ስሜ መርገለታ እባላለሁ። የውሃ ሀብት ባለሙያ ነኝ። ይዤላችሁ የቀረብኩት በአብዛኞቻችን ቤት ውስጥ ያለውን የውሃ ችግር እንዴት ቢደረግ ሊቀረፍ እንደሚችል በሚለው ሀሳብ ዙሪያ ነው። አስቡት፣ በቤታችሁ ያለውን የውሃ ቧንቧ ብትከፍቱ ውሃ የለም። በሚቀጥለውም ቀን ብትከፍቱ እንደገና አሁንም የለም። ይህ ችግር ለሳምንት እና ከዛ በላይ በተለይ እኔ በምኖርበት በሸገር ሲቲ ዓለም ገና አካባቢ የተለመደ ነው እና በዚህ ምክንያት አብዛኛውን የውሃ ፍላጎታችንን በውሃ ከፋፋዮች ነው ገዝተን የምናሟላው። እንደ ሀገር ያለን የመጠጥ ውሃ ሽፋን በተለያዩ ሪፖርቶች እንደምንሰማው ከ50 እስከ 60% አይበልጡም እና የውሃ ሀብታችንን ስናይ ደግሞ ኢትዮጵያ የአፍሪካ የውሃ ማማ ትባላለች። መባልም ብቻ ሳይሆን ኢትዮጵያ ካሏት 8 ዋና ዋና የውሃ ተፋሰሶች 7ቱ ወደ ተለያዩ የጎረቤት ሀገሮች ነው የሚፈሱት። ለምሳሌ ከሰሜን ብንጀምር ተከዜ ተፋሰስ ተብሎ የሚታወቀው ከወሎ ከትግራይና ከጎንደር ከፍተኛ ስፍራዎች የውሃ ምንጮችን ሰብስቦ ወደ ኤርትራ ይፈሳል። ቀጥሎ አዋሽን ብንመለከት የአዋሽ ተፋሰስ ከወሎ ከሸዋ እና ከሐረርጌ ከፍተኛ ስፍራዎች የውሃ ምንጮችን ሰብስቦ ወደ ጅቡቲ ዳር አቤ ሐይቅ ይፈሳል። ዋቢ ሸበሌን ተፋሰስ ብናይ ከሐረርጌ ከባሌና ከአርሲ ከፍተኛ ስፍራዎች ውሃ በመሰብሰብ ወደ ሶማሌ ይፈሳል። ገናሌ ዳዋ እንደዚሁ ከደቡብ እና ከጉጂ ከፍተኛ ስፍራዎች ውሃ በመሰብሰብ ወደ ሶማሌ ይፈሳል። ቀጥሎ ያለው ጊቤ ኦሞ ተፋሰስ ከሸዋ ከወለጋ ከጂማ ከደቡብ ከፍተኛ ስፍራዎች ውሃ በመሰብሰብ ወደ ኬንያ ቱርካና ሐይቅ ይፈሳል። ባሮ ኮቦን ብናየው ከወለጋ ከኢሉ ባቦር እና ከደቡብ ከፍተኛ ስፍራዎች ውሃ በመሰብሰብ ወደ ደቡብ ሱዳን ይፈሳል። ቀጥሎ ያለው አባይ ትልቁ ተፋሰስ ብናይ ከጎጃም ከሸዋ ከጂማ እና ከወለጋ ከአብዛኛው የወለጋ ስፍራዎች ውሃ በመሰብሰብ ወደ ሱዳን ብሎ ወደ ግብጽ ይፈሳል። ይሄ ከላይ የናቸው የገጸ ምድር ውሃ ሀብታችን ሲሆን የከርሰ ምድር ውሃ ሀብትም ቢሆን ኢትዮጵያ በንጽጽር ካላት ዓመታዊ ከፍተኛ የዝናብ መጠን የተነሳ የከርሰ ምድር ሀብቷን በራሷ ሪቻርጅ ታደርጋለች። ይሄ በራሷ ሪቻርጅ የምታደርገው ከሷ አልፎ ከጎረቤት ሀገሮች የዝቅተኛ መሬት አቀማመጥ የተነሳ ለአዋሳኝና ለድንበር ተሻጋሪ የከርሰ ምድር ውሃ ሀብቶች የኢትዮጵያ ውሃ ምንጭ ናት። በእንዲህ አይነት በተፈጥሮ ሀብት የታደለች ሀገር እያለን አንዳንዴ ከጎረቤት ሀገር በከፋ ሁኔታ ለመጠጥ ውሃ ችግር ስንጋለጥ እንቆቅልሽ አይደለም ትላላችሁ? እንግዲህ ይህ እንቆቅልሻችን እንዴት ሊፈታ ይችላል? ምናልባት መንግስትን መውቀስ ቀላል ነው። ችግሩንስ ብናየው እውነት ኃላፊነቱን የሚወስደው መንግስት ብቻ ነው? ሌሎች ባለድርሻዎችስ? ለምሳሌ መንግስታዊ ያልሆኑ ተቋማት፣ እኛም ተጠቃሚ ማህበረሰብ እና በዘርፉ የተሰማሩ ባለሙያዎችስ ተጠያቂ አይሆኑም? እኔ ራሴ በዘርፉ ከተሰማሩት ባለሙያዎች አንዱ ነኝ። ስለዚህ ይህንን እንቆቅልሽ ለመፍታት ምን ሞክረሃል ተብዬ ልጠየቅ ያስፈልጋል። ይሄ ችግር በተለይ ዓመታዊ የህዝብ ቁጥር አጨማመር ስናይ የበለጠ የተወሳሰበ ይሆናል። ከዚህ የተነሳ ከዚህ በፊት ስንከተለው የነበረው አሰራር መፈተሽ ያለበት ይመስለኛል። እኛስ ችግሩን ተሸክመን እየኖርን ነው። ቀጣዩ ትውልድ የዚህ ችግር ሰለባ ሆኖ እንዳይቀጥል አዲስ አስተሳሰብና አዲስ አሰራር አጎልብተን በቁርጠኝነት ስራ ላይ ብናውል እንቆቅልሻችንን የምንፈታ ይመስለኛል። ይህንን አዲስ አስተሳሰብና አዲስ አሰራር ያልኳቸውን በሚቀጥሉት ቪዲዮዎቼ ይዤ ለመቅረብ እሞክራለሁ። ይህንንና መሰል ይዘት ያላቸውን
ቪዲዮዎች እንዲደርሶት ላይክ፣ ሰብስክራይብ፣ ፎሎ በማድረግ የዚህ ቻናል ቤተሰብ ይሁኑ። አመሰግናለሁ።